ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ የብዝሃነት ተምሳሌት ትንሿ ኢትዮጵያ በሆነችው የተፈጥሮ ጸጋ በታደላችሁ ለኢንቨስትመንትና ቱሪስት መዳረሻ ውብ ተፈጥሯዊ ማራኪ ባህላዊ መገለጫ በተሞላችው የአስሩ ብሔሮች ብሔረሰቦችና ህዝቦች በፍቅር በአንድነት በአብሮነትና በመተሳሰብ ተጋምደው በከተሙባት በለምለሟ ማዕከላዊ ኢትዮጵያ ክልል መናገሻ በሆነችው በዚች በሆሳና ከተማ ተገኝቼ ይህንን መልእክት እንዳስተላለፍ እድል ስላገኘው የሰማኝን ልባዊ ደስታ እየገለጽኩ እንኳን ለ20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል አደረሳችሁ፣ እንኳን አደረሰን ማለት እፈልጋለሁ። ክቡራትና ክቡራን፣ የኢትዮጵያ ብሔሮችና ብሔረሰቦች ህዝቦች ቀን በዓሉ እንዲከበር የኢፌዴሪ ፌዴሬሽን ምክር ቤት ሲወስን ዓላማው ብሔሮች ብሔረሰቦችና ህዝቦች እሴቶቻቸውን፣ ልምዶቻቸውን፣ ባህሎቻቸውን በመለዋወጥ ብዝሃነታቸውን መሰረት አድርገው ህብረ ብሔራዊ ዲሞክራሲያዊ አንድነታቸውን እንዲያጠናክሩ በማድረግ ለዘላቂ ሰላም፣ ለፈጣን ልማትና ኢኮኖሚያዊ እድገት እንዲነሳሱ ማድረግና በህገ መንግስቱና በፌዴራል ስርዓቱ ዙሪያ የዜጎችን ግንዛቤ በማጎልበት አገራዊ መግባባት እንዲፈጠር ማስቻል ነው። ባለፉት 19 ዓመታት በኢፌዴሪ ፌዴሬሽን ምክር ቤት አስተባባሪነትና በክልሎችና በከተማ አስተዳደሮች አስተናጋጅነት በዓሉ መከበሩ ከፍተኛ ውጤት እንዲመዘገቡ ምክንያት ሆኗል። በተለይም ሀገራዊ ለውጡን ተከትሎ በተከበሩ በዓላት በህዝቦች ለረጅም ዘመናት ይዘውት የቆዩትን አብሮነትና ወንድማማችነት እንዲያጠናክሩ ከልዩነት ይልቅ አንድነት እንዲያጸኑ አስተናጋጅ ክልሎች ከፍተኛ የሆነ የገጽታ ግንባታና የኢኮኖሚ መነቃቃት እንዲፈጥሩ በህገ መንግስቱ በፌዴራል ስርዓቱ ዙሪያ ግንዛቤ እንዲያጎለብቱ ሰፋፊ ስራዎች ተሰርተዋል። በዚህም ትርጉም ያለው ውጤት ተገኝቷል ተብሎ ይታሰባል። የተከበራችሁ እንግዶች፣ ክቡራትና ክቡራን፣ 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል ከልማትና ከዲሞክራሲ ስርዓት ግንባታ ጋር ቀጥታ ግንኙነት ያላቸው ታላላቅ አገራዊና ክልላዊ ሁነቶች ታጅቦ የሚከበር መሆኑ የዘንድሮውን በዓል የተለየ ያደርገዋል። እንደምታውቁት የሁሉም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች አሻራ የታተመበትና ህብረ ብሔራዊ አንድነታችንን መጋመዳችንና መናበባችንን ያሳየንበት ዳግማዊ አድዋችን የሆነው ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ የተመረቀበት የአዳዲስ ሜጋ ፕሮጀክቶቻችን እቅዶች የተበሰሩበትና አዲስ የተጀመሩበት ዓመት ላይ የሚከበርና ኢትዮጵያ በማንሰራራት ጉዞ ላይ ሆና የምታከብረው በዓል በመሆኑ የዘንድሮ በዓል ልዩ ነውና እንኳን ደስ አላችሁ ማለት ፈልጋለሁ። ዘንድሮ 7ኛው አገር አቀፍ ምርጫ የሚካሄድበት ዓመት ነው። ምርጫው በህዝቦች ሰፊ ተሳትፎ ሰላማዊ፣ ፍትሃዊ፣ ተአማኒነት ያለው ነው እንዲጠናቀቅ መንግስት በከፍተኛ ደረጃ ቁርጠኛ ሆኖ እየሰራ ይገኛል። አገር አቀፍ ምርጫው ለህብረ ብሔራዊ አንድነት፣ ለእኩልነት፣ ለፍትሃዊ ተጠቃሚነት እና ለዲሞክራሲያዊ ባህል ግንባታ ያለውን አስተዋጽኦ ግምት በማስገባት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ምርጫው ሰላማዊ ሆኖ እንዲጠናቀቅ የበኩላችንን ድርሻ የምናሳይበትና የመንግስት ስልጣን የሚያዘው ከዚህ በኋላ አሁንም በካርድና በምርጫ መሆኑን የምናረጋግጥበት በመሆኑ የተለየ ትኩረት ሰጠን የምንሰራበት ዓመት ነው። አዘጋጁ የማዕከላዊ ኢትዮጵያ ክልል አገራዊ ለውጡን ተከትሎ ራሳቸውን በራሳቸው እንዲያስተዳድሩ ህገ መንግስታዊ ምላሽ ካገኙት ክልሎች አንዱ መሆኑ የበዓሉ ልዩ ገጽታ ነው። ይህንንም ተከትሎ የክልሉን ህዝብ የመልማት ጥያቄዎች ምላሽ ለመስጠት በተለይ በግብርና፣ በማዕድን፣ በኢንዱስትሪ፣ በኢንቨስትመንት፣ በቱሪዝም፣ በከተማና በገጠር ኮሪደር ስራዎች የተያዙ ፕሮጀክቶች በአጠረ ጊዜ ሰርቶ ማጠናቀቅ በተቻለበት ማግስት የሚከበር መሆኑና ማዕከላዊ ኢትዮጵያ ክልል ጀምሮ የመጨረስ ተምሳሌት መሆኑን ባሳየበት ወቅት ላይ ሆነን የምናከብረው በሆኑ
የተለየ ትርጉም አለው። ይህንን በዓል ስናከብር የክልሉ መንግስት ለበዓሉ ያደረገው ዝግጅት እጅግ በጣም የሚደነቅ ነው። በተለይም የተከበሩ ዶክተር እንደሻው ጣሰውና እሳቸው የሚኖሩት ካቢኔ ሆሳዕና ከተማን ለመቀየር 7ቱን ክላስተሮች ለመቀየር ሌት ተቀን 24/7 እየሄዱበት ያለው እንቅስቃሴ እጅግ በጣም የሚደነቅ ስለሆነ እናንተ ፊት እንዳመሰግናቸው ይፈቀዳል። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ከህዳር 1 ቀን ጀምሮ በመላ ኢትዮጵያ እየተከበረ ይገኛል። በዓሉ በመላው ሀገራችን በፓናል ውይይት፣ በበጎ ፈቃድ አገልግሎት፣ በህዝብ ለህዝብ ግንኙነት፣ በልዩ ልዩ ኤግዚቢሽኖች እና በአደባባይ ትዕይንት ሲከበር ቆይቶ የማጠቃለያ ፕሮግራም በማካሄድ ላይ እንገኛለን። የተከበራችሁ እንግዶች፣ ክቡራትና ክቡራን፣ ኢትዮጵያ የሁሉም ብሔሮች ብሔረሰቦችና ህዝቦች የጋራ መሆኗ የማይካድ ሀቅ የማይፋቅ እውነት ነው። እንግዲህ አንዱ ልጅ ሌላኛው የእንጀራ ልጅ የሚሆንበት ስርዓት አይኖርም፣ ወደፊትም አይመጣም። በመሆኑም ፍትሃዊ ተጠቃሚነትና የጋራ ውሳኔ ሰጭነትን እያረጋገጥን የዜጎችን ህብረ ብሔራዊ አንድነት ማጠናከር ይኖርብናል። ህብረ ብሔራዊ አንድነት በብሔሮች ብሔረሰቦችና ህዝቦች የጋራ እሴቶች ላይ የተመሰረተ በአገር ብሔራዊ ጥቅም፣ በህዝብ አንድነት፣ በአገር ህልውና፣ ለሀገር ኢኮኖሚ እድገት በአንድነት የመስራትና በፍትሃዊነት የመጠቀም እሳቤ ነው። ኢትዮጵያ ታላቅ ህዝብ ያላት አገር ናት። ትልቅም አገር ናት። በሚመጥናት ልክ አልመን እና ሰርተን ከሚገባት ደረጃ ላይ ለማድረስ በእኛ በአመራሮች እጅ የወደቀች አገር ናት። በመሆኑም ተግባሮቻችን ሁሉ ኢትዮጵያን ትልቅ የማድረግ ህልም አድርገን ልንሰራና ልንንቀሳቀስ ይገባል። ከአዳዲስ ሁኔታዎች ጋር በመላመድ የተሻለ አቅም ሰንቀንና ታላላቅ ግቦችን አንግበን እንድንሰራ በዚህ አጋጣሚ አደራ ማለት እፈልጋለሁ። የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የሲምፖዚየሙ ተሳታፊዎች፣ የዚህ አይነቱ የፓናል ውይይት እና ሲምፖዚየም ሲታሰብ በዋናነት የተለያዩ አመለካከቶች፣ አስተሳሰቦችና አስተያየቶች በጥናት አስደግፎ በነፃነት በማቅረብ ትርጉም ባለው ውይይትና ምክክር ግንዛቤዎችን ከማጽናት ባሻገር ለቀጣይ የተሻለ ጥናት በር ለመክፈት አዳዲስ የሥራ ትልሞችና ፕሮግራሞችን እንዲፈጠሩ እንደመነሻ ይወሰዳል። ይህ የፓናል ውይይት እና ሲምፖዚየም በዓመት አንድ ጊዜ ብቻ የሚከናወን ሳይሆን ዓመቱን ሙሉ ለታለመ ያለመታከት መስራት ያለበት አንኳር ስራ ነው። የመስኩ ምሁራንም የዜጎችን ግንዛቤ ከፍ የሚያደርጉ አዳዲስ አካዳሚያዊ ሀቆች በጥናት እየለዩ ማስተማር፣ ማስገንዘብና ማሳወቅ ይጠበቅባቸዋል። በመጨረሻም በዚህ ፓናልና ሲምፖዚየም ላይ በህገ መንግስታዊነት፣ በህብረ ብሔራዊነታችንና በፌዴራል ስርዓታችን መሰረታዊ ጉዳዮች ላይ መልካም የሚባሉ ተሞክሮች እንደምታገኙና እናንተም ለሌሎች በጎ ልምዳቸውን እና እውቀታቸውን ሀሳባቸውን እንደምታካፍሉ ያለኝን እምነት እየገለጽኩ መድረኩ በይፋ የተከፈተ መሆኑን አበስራለሁ። በጣም አመሰግናለሁ።